ሃይማኖት አይፈቅድልኝም የሷ ቃል ፈልገም በማለት በስተት ወደ አካውንታቸው የገባውን 225,000 ብር የመለሰው ግለሰብ ውድ ወንድሞች እህቶች በአጋጣሚ ጁምዓ ቀን ዒድ ሊሆን ይችላል ዒድ አልፍጥር ወይም ዒድ አልአድሃ ሊገጥም ይችላል የዛኔ እንዴት ነው መስገድ አለብን ስትረዳይደው የነበረቻቸው ከሷ እጅ እየጠበቁ ሲኖሩ የነበሩ እናት አባት ምናምን ወፍ አይላከላቸው እንደ አይነት ጨካኝ ባል አትሆኑ ባካችሁ ወላሂ ላዚም በጣም ይደብራል እንዳም የሷን ቤተሰብ ጠይቅ السلام عليكم ورحمة الله تعالى وبركاته وديت كبراتشو هي نور فاميليዎች እንዴት አላችሁ ዛሬም እንደተለመደው ቆንጆ ሆኖ አዳዲስ ቪዲዮዎችን ወደ እናንተ ይዤላችሁ መጥቻለሁ እንግዲህ ሰሞኑን የሻምፒዮንስ ሊግ ጨዋታ መኖሩ ጋር ተያይዞ እንግዲህ አንድ ታዋቂ የሆነ ሙስሊም እግር ኳስ ተጫዋች እንግዲህ የሰራው ጉዳይ በአለም እንግዲህ መነጋገሪያ ሆኗል እሱም ምንድነው ያደረገው የሚለውን ኢንሻአላህ እስከ ቪዲዮ ፍጻሜ የምትቆዩ ከሆነ መታየት ይሆናል በሌላ መረጃ ደግሞ እንግዲህ ወንድማችን ሁሱ በጣም ተናዶና ተበሳጭቶ ለወንድሞች እንግዲህ መልእክትን አስተላልፏል መልእክቱም ደግሞ እንግዲህ ባሎችን የሚመለከ ጉዳይ ነው በጣም ስሜት የሚነካ ነበር ለነሱ እንግዲህ ድንቅ የሆነ መልእክትን አስተላልፏል እሱንም ቪዲዮ ይዤላችኋለሁኝ ኡስታዛችን ደግሞ እንግዲህ ኢድና ጁምዓ ሲገጥም እንዴት አድርገን ማሳለፍ እንዳለብን እንዴት አድርገን ማክበር እንዳለብን የኢድ ሶላትና የጁምዓ ቀን እንግዲህ እኩል በአንድ ቀን ሲሆኑ ምን ማድረግ እንዳለብን ኡስታዛችንም እንግዲህ ማብራሪያ ሰጥተውበታል ማለት ነው እሱንም ቪዲዮ ይዤላችኋለሁ ለቻናላችን አዲስ የሆናችሁ ሰዎች ሰብስክራይብ ማድረግ እንዳይረሳ ነባሩ ደግሞ ኢንሻአላህ ሁላችሁም ላይክ እያደረጋችሁ ቪዲዮውን ትጀምሩታላችሁ ይህ ቪዲዮ ለብዙ ሰዎች ኢንሻአላህ መዳረስ አለበት ምክንያቱም ደግሞ ይህ ግለሰብ በጣም የሰራው ስራ በጣም መነጋገሪያ ሆኗል ይህም ሰውዬ እንግዲህ በአካውንቱ የገባለትን ብር ይሄ እኔ ሀቅ አይደለም ብሎ መልሷል ይሄን እንግዲህ ያደረገው ሙስሊም ግለሰብ ነው ሌሎች ቢሆኑ ያደርጉታል ያደርጉት የሚለውን ለእናንተ ነው መተው ይሄን ሐሳብ እንግዲህ እኔ እነሱ ክፉ ናቸው ያልኩኝ አይደለም ብዙ የሌላ እምነት ተከታይ ሆኖ በጎ ሰዎች አሉ ግን ደግሞ እንግዲህ ሙስሊም ሲነሳ ሀቅ ላይና እውነት ላይ ያው አብረን እንነሳለን ይሄ የሚዋሽ ነገር አይደለም ሙስሊም ካበለ ቀኑ ዘነበለ ይባላል እንግዲህ ትረቱም እና እንግዲህ ይሄ ግለሰብ ይሄን ትረት እንግዲህ ፕሩፍ ያደረገው ወይም ደግሞ ያረጋገጠ ነበር ሙስሊም ሐቀኛ ነው የሚለውን አባባል እንግዲህ በተግባር አረጋግጦልናል እሱንም በጣም እናመሰግናለን እሱን መረጃ ተሰማላችሁ ሐሳብና አስተያየታችሁን ኮሜንት ላይ ማስፈር እንዳይረሳ ቀጥታ ወደ ዛሬው ቪዲዮ ሃይማኖት አይፈቅድልኝም የሷ ቃል ፈልገም በማለት በስተት ወደ አካውንታቸው የገባውን 225,000 ብር የመለሰው ግለሰብ ይህ ሰው አህመዲን ሁሴን ይባላል በአዋሽ አፋር ክልል እንግዲህ የኢትዮጵያ ንግድ ባንክ ሹፌር ሲሆኑ በስተት ወደ አካውንታቸው 225,000 ብር ይገባል አቶ አህመዲንም እንግዲህ በሰዓቱ ይደናገጣሉ ለአቶ አህመዲንም እንግዲህ ከትንሽ ሰዓታት በኋላ ይደወልላቸዋል የደወለውም ሰው በስተት ብሩን ወደ እነሱ አካውንት የላከው ሰው ነበር አቶ አህመዲንም እንዲህ ብለው ነበር የመለሱለት እኔ ሰው ቃል ፈልገም ሃይማኖቴ አይፈቅድልኝም በማለት አንድም ብር ሳያስቀሩ 225,000 ብሩን እንዳለ ልከውለታ አቶ አህመዲን በነገራችን ላይ ደሞዛቸው ዝቅተኛ ቢሆንም የሰው አቀን አይፈልጉም እንደዚህ ያሉ ጥሩ ሰው እና እንዴት አያችሁት መረጃውን እናንተ በኮኑ ምን ታደርጋላችሁ ሐሳባችሁን በጨዋነት ኮሜንት ላይ ያስቀምጡልኝ እንግዲህ እናንተ ብትሆኑ ምን ታደርጋላችሁ ተመልሳላችሁ ገንዘቡን ወይስ ደግሞ ታስቀሩት ነበር የሚለውን ኮሜንት ላይ ያስፈሩ እንግዲህ ሱብሃንአላህ ይህ ግለሰብ እንግዲህ የሰራው ነገር በጣም መነጋገሪያ ነበር እንግዲህ ብዙም ሶሻል ሚዲያ ላይ ፌስቡክ ላይ እንደዚሁ ለጥፎት እንግዲህ ሲዘዋወር ነበር ይሄም ደግሞ እንግዲህ እስልምናን መልካም ገጽታ የሚገነባ ነው ከዚህ በፊትም ነግሬያችሁ ነበር እንግዲህ ሰዎች ቁርአንን ከማንበባቸው በፊት የኛን ባህሪ የኛን አኳኋን ስለሆነ የሚያዩት ማለት ነው ይሄን ያዩ ነው ወደ እስልምና ሊመጡ የሚችሉት ይሄም ግለሰብ እንግዲህ ሰራው ስራ በጣም የሚያኮራ የሚያስደስት ነው የሰውና ሀቅ አልፈልግም ብሎ የሰውና ሀቅ መመለሱ በጣም የሚያስገርምና የሚያስደንቅ ለብዙ ሰዎችም መማሪያ ይሆናል ለብዙ ሰዎችም የሂዳያ ሰበብ ይሆናል ዳዕዋ ነው ማለት እንችላለን ኢንሻአላህ ማለት ነው እንግዲህ ቀጣይ የምናየው ቪዲዮ ታዋቂው እግር ኳስ ተጫዋች እንግዲህ በጣም በአለም በጣም ብዙ ተከታዮች ያሉት ሰው ነው እሱም ኢንስታግራም እና ሌሎች ላይ እንግዲህ በጣም ብዙ አድናቂዎች አሉት እሱም ግለሰብ የሰራው ስራ በጣም አለም ላይ መነጋገሪያ ነበር ምንድነው የተከሰተው የሚለውን አብረን እንመልከት ተመልከቱ በትላንትናው ምሽት እጅግ በጣም በአለም ላይ ሲጠበቅ የነበረው የአውሮፓ ቻምፒዮንስ ሊግ የፍጻሜ ጨዋታ ላይ እጅግ በጣም የተለዩ ክስተቶች ተፈጥሮ ነበር እነሱን አቀርብላችኋለሁ እስከ መጨረሻው ኮፒ ሊንክ ሼር ፖስት ያደርጋችሁ ተከታተሉኝ በትላንትናው ምሽት በቀጥታ ስርጭት በተላለፈው በአለም ላይ ብዙ ሚሊዮኖች በጉጉት ሲጠብቁት በነበረው ጨዋታ የፈረንሳይ ፒኤስጂ ደጋፊዎች በጨዋታው ላይ ለፓላስታይን ነጻነት ሲዘምሩ ነበር ባንዲራቸውንም ይዘው ሲያውለበልቡ ነበር እዚህ ጋር የምትመለከቱትን ባነርን በቴሌቪዥን በተደጋጋሚ ስንመለከተው ነበር በጋዛ የሚደረገው የዘር ጭፍጨፋ በአስቸኳይ ይቁም ይላል በሌላ ክስተት ደግሞ በትላንትና የአውሮፓ ቻምፒዮንስ ሊግ ጨዋታ ፒኤስጂ ካሸነፈ በኋላ የፒኤስጂው ኮከብ ተጫዋች ዴምቤሌ ከሚስቱ ጋር እንዲያምሮባት በሂጃብ ተውባ ዋንጫውን ሲያነሱ
አብረው ደስታቸውን ሲያከብሩ ተመልክቷል። ሂጃብ ምን አይነት ውበት እንደሆነ ዓለም ሙሉ ተመልክቷል። ሌላኛው በጣም ያስገረመኝ ደግሞ የፒኤስጂ እግር ኳስ ተጫዋች አሽራፍ ሀኪሚ ሞሮኮዊ ሁላችሁም ታውቁታላችሁ። እሱ ጎል ካስቆጠረ በኋላ ስጁድ ወርዶ ነበር። ታዲያ ያንን ስጁድ የወረደበትን ክስተት ኢትዮጵያዊ ጋዜጠኛ እንዲህ ሲል ነበር የገለጸው። በጣም ነው ያስገረመኝ። አላሁ አክበር አለ፣ ስጁድ ወረደ፣ አላሁ አክበር አለ ነበር ያለው። ተመልከቱት። አሽራፍ ሀኪሚ አላሁ አክበር አለ። ዋው! አሽራፍ ሀኪሚ ኮራከ ባሰገደ። በተለያዩ የዓለም ታላላቅ መድረኮች ላይ ሙስሊሞች ማንጸባረቃቸውን ቀጥሏል። ማሻአላህ ፍሪ ፓላስታይን እያላችሁ ኮሜንቱን አሸብርቁት። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ብዙም ጊዜ እንግዲህ ሙስሊም ሆነው ታዋቂ የሚሆኑ ሰዎች አሉ። በእግር ኳሱም ዓለም በሌላም መንገድ በጣም ታዋቂና ፌመስ ሲሆኑ ብር ሲያገኙ ምን እንደሚፈጠር ታውቃላችሁ። እንግዲህ ይህ ግለሰብ ግን ኦስማን ደምቤሌ ይባላል። እንግዲህ ፈረንሳዊ ነው፣ ስደተኛ ነው፣ ከአፍሪካ ሄደ ስደተኛ ነው። የሰራው ስራ ግን በጣም የሚያስደስት ነው። እንግዲህ ሚስቱ ስትቀርብ ማለት ነው ሂጃቧን ጠምጠማ ነው ሂጃቧን ለብሳ ነው የቀረበችው። ብዙ ተጫዋቾች እንግዲህ ሚስቶቻቸው ታውቃላችሁ እናንተ ሙስሊም ናቸው፣ ነገር ግን ደግሞ ሂጃብ የማይለብሱ ሱሪ የሚለብሱ ናቸው። በጣም ይሄ ፌመስ መሆኑ ጋር ብር ማግኘቱ ጋር ዲናቸውን እንግዲህ እንዲያላሉ ስለሚያደርጋቸው ማለት ነው። እንግዲህ እኛም ጋር ያሉትን ሰዎች እንግዲህ ስም መጥራት አልፈልግም ታውቃላችሁ። ቲክቶክ ላይ 1 ሚሊዮን ፎሎወርስ ስላላቸው ብቻ አለባበሳቸውና ለዲን ያላቸው ነገር በጣም ወርዶ እንግዲህ እንመለከታለን። ሱብሃንአላህ በዚህ ልክ ሀብታም ሆኖ በዚህ ልክ ታዋቂ ሆኖ ደግሞ ሚስቱም እንደዚህ ሂጃቧን የምትለብስ እንደዚሁም ደግሞ ለፊልስጤሞችና ለሙስሊሞች የሚያስብና የሚቆረቆር ሰው እንግዲህ ግለሰብ ሲሆን በጣም የሚያስደስታል ማለት ነው። ኔክስት እንግዲህ ቀጣይ የምናየው ቪዲዮ ደግሞ እንግዲህ ሁለት ዒዶችን በአንድ ላይ ሲገኙ ማለትም ደግሞ እንግዲህ ሳምንታዊ ዒድ ጁምዓ ነው፣ እንዲሁም ደግሞ አረፋ ጁምዓ እንደሚውል እንግዲህ ተነግሯል። ያ ማለት ደግሞ እንግዲህ ኢደል አድሃና እንግዲህ ሳምንታዊ ጁምዓችን ማለት ነው ዒዳችን እንግዲህ ሳምንታዊ በዓላችን ደግሞ ጁምዓ በአንድ ቀን ሲሆኑ እንዴት አድርገን ነው የምናሳልፈው? የዒድ ሶላት የሰገደ ሰው ጁምዓን መስገድ ይኖርበታል የሚለውን እንግዲህ ኡስታዛችን በደንብ አድርገው ያብራሩልናል። እሱን ቪዲዮ አብረን እንመለከታለን። ዒድና ጁምዓ በአንድ ቀን ቢውሉ እንዴት ነው የሚሰገደው? ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። ውድ ወንድሞች እህቶች፣ በአጋጣሚ ጁምዓ ቀን ዒድ ሊሆን ይችላል። ዒድ አልፍጥር ወይም ዒድ አልአድሃ ሊገጥም ይችላል። የዛኔ እንዴት ነው መስገድ አለብን? በአንድ ወቅት ነቢያችን ሰለላሁ ዐለይሂ ወሰለም እንደዚህ ገጠማቸውና ካሰገዱ ዒድን ካሰገዱ በኋላ እንዲህ የሚል መልእክት አስተላለፉ። እናንተ ሰዎች ሆይ ዛሬ ሁለት ዒድ በአንድ ቀን ገጥሟችኋል። ይሄ ትልቅ ኸይር አጅር አግኝታችኋል። እኛ ጁምዓም ሰላት በጀማዓ እናሰግዳለን እንሰግዳለን። ከናንተ ውስጥ ከኛ ጋር አብሮ መስገድ የፈለገ ሰው ጁምዓን ሰላት መስገድ ይችላል፣ ያልፈለገ ሰው ግን ወደ ቤቱ መሄድ ይችላል ብለው ተናገሩ። ከዚህ ሐዲስ የምንማራቸው ትምህርቶች ምንድናቸው? ዒድን ሰላት የሰገደ ሰው በጀማዓ የሰገደ ሰው እንዲሁም ጁምዓንም ሰላት መስገድ እንደሚችል አጅርም እንደሚያገኝ፣ እንዲሁም ደግሞ ኢማም የሆኑ ሰዎች ዒድን ሰላት አሰግደው ጁምዓንም ሰላት ማሰገድ እንዳለባቸው። ምክንያቱም ዒድ ሰላት ያልሰገደ ሰው ይኖራልና ጁምዓ መስገድ በሱ ላይ ግዴታ ነው የሚሆነው። ዒድ ሰላት የሰገደ ሰው ጁምዓን ሰላት መተው እንደሚችል ይሁን እንጂ ዒድ ሰላት የሰገደ ሰው ጁምዓን ሰላት ካልሰገደ ዙሁር መስገድ በሱ ላይ ግዴታ ነው የሚሆነው። ለምሳሌ ሙሳፊር የሆነ ሰው ጁምዓ ሰላት መስገድ በሱ ላይ ግዴታ አይደለም፣ ዙሁር መስገድ ግን በሱ ላይ ግዴታ ነው። ጁምዓ ያልሰገደ ሰው ዙሁር መስገድ ስላለበት ማለት ነው። ስለዚህ ዒድ በጁምዓ ቀን ዒድ ሰላት ከገጠመን በዚህ መልኩ ነው የምንሰግደው እላችኋለሁ። ወጀዛኩሙላሁ ኸይረን ወሽኩራ። እንግዲህ ያው ጁምዓ ዒድ መሆኑ እንግዲህ ሁላችሁም ታውቃላችሁ። ያንም እንግዲህ ጁምዓና ዒዱን እንዴት እንደምናሳልፍ በደንብ ግልጽ ይሆንላችሁ ይመስለኛል። አላህ ደግሞ እንግዲህ የውመል አረፋን እንግዲህ በሐጅ ላይ የሚያሳልፉ ወንድሞች አሉ። አንዳንዶቻችን ደግሞ እንግዲህ በዓልን ቤተሰቦች ጋር የምናሳልፍ ሰዎች አለን። አላህ በዓሉን በደስታ የምናሳልፍ አላህ ያድርገን። ኔክስት ያው እንግዲህ መግቢያ ላይ እንደነገርኳችሁ ወንድማችን ሁሱ ለወንዶች እንግዲህ በትዳር ላይ ያዙ ወንዶች በብዛት ደግሞ በጣም ድንቅ የሆነ ምክር አስተላልፎላቸዋል። ወንዶች ይሄን ነገር በጣም መስማት አለባችሁ። ወላሂ ራሳችሁንም በጣም ተፈትሹበታላችሁ። እኔም ራሴን ያየሁበት ቪዲዮ ስለሆነ እሱን ቪዲዮ አብረን እንመለከታለን። ሴቶችም ወንዶችም ኢንሻአላህ ሐሳባችሁን በኮሜንት አስፍሩና ሐሳብን እንለዋወጥበታለን። እናት ልጆቿን ፏብትን አድርጋቸው ቤት ውስጥ አባት ቀኑን ሙሉ ስራ ውሎ ለፍቶ ደክሞ ማታ ላይ የሆነ ኬክ ምናምን ይዞ ሲመጣ ከስራ ቦታ ሲመለስ ያለው ፍቅር ቤት ውስጥ ምናልባት አይታችሁት ሊሆን ይችላል። ልጆች ሲቀበሉት አባዬ መጣ፣ ሚስት ግንባሩ ስማ ስትቀበሉ ህይወት በጣም ያምራል። በዚህ መልኩ ሲሆን እሱ ቁጭ ብሎ እሷ ብር ታመጣለች። ልፋትሽን አንድ አይልሽም ወንዶች። እንደዚህ ብር ቁጭ አድርጋችሁ የምትልኩት ከሆነ እየደከመች ነው እኮ ልጅ የምታመጣው። ወፍ ያስቀረሽ ቀን እንዳው ለምን አስቀረሽ ብሎ ሊወቅስ ይችላል።
ማስተዳደር ያለበት እንደ አላህና እንደ መልእክተኛው ህግ ወንድ ልጅ ነው፣ ሴት ልጅ አይደለች። የሴት ልጅ ቢሊዮነር ብትሆን ሚሊዮነር ብትሆን የፈለገ ሀብታም ብትሆን ለቤት አስቤዛ ጨው ይቅርታ ጨው በጣም በዛ ውሃ ሌላ ማንኛውም ነገር ለማውጣት 5 ሳንቲም የለባትም። እሱ ወንድ ልጅ ነው ያለበት። እሷ የምትሰራው ለቤተሰቦቿ እንድትረዳ ተዋት። እናት አላት፣ አባት አላት፣ ወንድሞች አሏት። በሷ ሪዝቅ የሚኖሩ አሉ ቤተሰቦች። ልክ ሲያገባት ጊዜ ከዚህ በኋላ ትልክ ይብላታል። አንዳንዱ ግን እሱም የራሱን ቤተሰብ ግን ይረዳል። በጣም ያሳዝነው ለወንድሜ ላምጣ ይላል፣ ለእህቴ ላምጣ፣ ለእናቴ ለአባቴ ይላል። የሷንስ ለለላ ከዚህ በኋላ ግጭሻለሁ በኔ ካሰራሽ አንቺ ይላል። ስትረዳ የነበረቻቸው ከሷ እጅ እየጠበቁ ሲኖሩ የነበሩ እናት አባት ምናምን ወፍ አይላከላቸው። እንዲህ አይነት ጨካኝ ባል አትሆኑ ባካችሁ። ወላሂ ላዚም በጣም ይደብራል። እንዳም የሷን ቤተሰብ ጠይቅ፣ የሷን ቤተሰብ ጠይቅ። እንዳው ከሰራች እርሷ ለቤተሰቧ እንድትረዳ እንትን በላት። ካልቻለች እንዳው ማን ተርዳላት? ወንድምሽ ምን ላይ ነው? ምንድነው የሚሰራው? ጠይቅላት። ፍቅር በምንድን ነው የሚገለጸው? ፍቅር ማለት መተሳሰብ። ወንድማችን ሁሱ እንግዲህ በደንብ አድርጎ ነግሯችኋል። እኔ ከዚህ በላይ ብዙም ልጨምር አልችልም። ነገር ግን ደግሞ አንዲት ሐሳብ ብቻ ጣላድግ ለወንዶች ያነውንም ወንዶች እንግዲህ ብዙውን ጊዜ ትዳር ከያዝን በኋላ በጣም አምባገነን የመሆን ነገር አለ። ወንዶች ሴቶችን ከያዝናቸው በኋላ እንደ ባህሪያችን በጣም ብዙ ይቀየራል ማለት ነው። ብዙ ወንዶች ጋር ይስተዋላል ይሄ ነገር፣ መደባበቅ ስለማያስፈልግ ማለት ነውና ይሄን ነገር በጣም ማስተካከል ይኖርብናል። እንደ ልጆቻችን እንደ እህቶቻችን ማለት ነው ትሪት ማድረግ አለብን። በጣም ኬር ማድረግ ይፈልጋሉ እነሱ እና በዛ ልክ ኬር ማድረግ አለብን። መጨነቅ ሐቅ ስላላቸው ማለት ነው እነሱ ማሰብ አለብን ማለት ነው። አጅርም አለው ኢንሻአላህ። ቀጣይ ማሳያችሁ ቪዲዮ የውመል ጁሙዓ እንግዲህ አረፋ ይውላል ተብሎ ኢንሻአላህ እንግዲህ አላህ ያለላችሁ ሰዎች እንግዲህ የውመል አረፋን በመካ አረፋ ላይ ነው እንግዲህ የሚያሳልፉት። እኛ ደግሞ እንግዲህ ኢንሻአላህ በቤታችን የምናከብር ሰዎች አለና አጅሩ እንዴት ነው የሚሆነው? በጣም የሚያጓጓ አጅር ነው። አረፋ ላይ መቆም፣ ሐጅ ላይ መቆም እንግዲህ በጣም የብዙዎቻችን ምኞት ነው ማለት ነው። ያ እንግዲህ የማይሳካልን ከሆነ ደግሞ ኢንሻአላህ አላህ ለኛም ይሁን እንግዲህ ትልቅ አጅር አዘጋጅቶልናል። እሱ ምንድነው የምትሉ ከሆነ ይሄን ዳዕዋ አዳምጡት፣ በጣም ታተርፉበታላችሁ ኢንሻአላህ። እንደ አረፋ ቀን አላህ ባሪያዎቹን ከጀሃነም እሳት ሁር የሚልበት ቀን የለም። የአረፋ ቀን ነው ሁር የሚባለው። አላህ ሁር ካላቸው አላህ ያድርገን። የአረፋ ቀን ሌላ ስጦታ አለ። ምን አይነት ስጦታ? ሐጅ ላይ ያሉት አረፋ ላይ ካልተገኙ ሐጃቸው ሙሉ አይደለም፣ ባዶ ነው። አልሐጁ አረፋ ተብሏል። አርካናት አለ። የአረፋ ቀን ሐጅ ያልሄዱ በየሀገሩ ያሉትን ደግሞ አላህ እድል አመጣ። ምን አይነት እድል? ጾም የሚባለውን እድል አመጣ። የ2 ዓመት ወንጀል ያስማለ። 10 ቀን ሲባል 9 ቀን የኢድ ቀን አይጾምም። 9 ቀን መጾም ያቃተው ይሄን የአረፋ ቀን ግን ቀጣውን የዙልሂጃ 9ኛው ቀን ነገ ነው ኢድ ሲባል ግን ማንም እንዳንቀላፋ ሰዒድ ኢብኑ ጁበይር ኻዲሞቻቸውን ቀስቅሱ ይሉ ነበር። ሻማውን አብሩት፣ ብርሃን በብርሃኑ ለሊቱ በኢባዳ አሳልፉት ይሉ ነበር ሰዒድ ኢብኑ ጁበይር። ይህን ነቢዩ ሰለላሁ ዐለይሂ ወሰለም ሲገልጹ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ተጠየቁ ስለ አረፋ ጾም። የአረፋ ጾም አሉ ነቢዩ ሰለላሁ ዐለይሂ ወሰለም ሱኢለ አን ሶም የውመ አረፋ ፈቃል ዩከፊሩ ሰነተ አልማዲያ ወልባቂያ ያለፈውን 1 ዓመት የወደፊቱን 1 ዓመት ወንጀል ያስምራል። አላሁ አክበር አላሁ አክበር። ነጋዴዎች የ1 ዓመት ግብር ይማራል። አውፍ ትባላላችሁ ይሄን ስራ ከሰራችሁ ቢባል 1 ወር አንሰራም። የ1 ዓመት ግብር ነው፣ ታክስ ነው የሚነሳው። አላህ የዱንያና የአኺራ ሊነጻጸር ነው እንዴ? አላህ 1 ዓመት የ2 ዓመት ወንጀል እምራለሁ። 14 ሰዓት ብቻ ጾማችሁ እኮ 14 ሰዓት ጾሞ 14 ሰዓት ታዲያን ቀን በዚክር በዱዓ ከአላህ ጋር ያለን ግንኙነት በማሳመር ያ ቀን እንዳልፈን ሙስተዒድ ነን። አልহামዱሊላህ በጣም እንግዲህ ዲነል ኢስላም እንደዚህ ነው። በጣም ደስ ይላል ወላሂ። እንግዲህ ሐጅ ላይ ያልቆመ ሰው ደግሞ ኢንሻአላህ ከሐጅ ማይተናነስ ትልቅ ጸጋዎችን ትልቅ አጅር የምናገኝበትን እንግዲህ አላህ ሰው ምን አዘጋጅቶልናል። ኢንሻአላህ ሁላችንም በጾም መበርታት ይኖርብናል ማለት ነው ኢንሻአላህ። አረፋ ላይ እንግዲህ የምትሄዱ ደግሞ አረፋን የታደላችሁ ሰዎች ካላችሁ ለሁላችንም ለመላው ሙስሊም ማህበረሰብ ዱዓ አድርጉ። ለዲነል ኢስላም እንደዚሁ ዱዓ አድርጉ። ፍልስጤሞችንም እንዳትረሷቸው ወላሂ ዱዓ አድርጉ በያላችሁበት። ለዛሬ እንግዲህ ያዘጋጀኋቸው ቪዲዮዎች እነዚህን ይመስሉ ነበር። ኔክስት ኢንሻአላህ በሌላ ቆንጆ ሐላል በሆኑ ቪዲዮዎች ኢንሻአላህ ተመልሰን እንገናኛለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።